ሰን ከንፈሬን ሳመኝ። ምን ማለት ነው አልገባኝም። እኔ ምልሽ ዮሲ ሰን የምር እንደሚወደኝና እንደምን ማረጋገጥ እችላለሁ? ውይ ቀላል እኮ ነው ጓደኛዬ። ይኸውልሽ ወክ እንውጣት ይውና ድንገት አስቁመሽ ከንፈሬን ሳመኝ ትያለሽ። እሺ ካለሽ ይወድሻል፣ እምቢ ካለሽ ደግሞ አይወድሽም። እውነትሽን ነው። እሺ አዝናለሁ ጓደኛዬ። ሰን ከንፈሬን ሳመኝ። ምን ማለት ነው አልገባኝም። ያልኩት እኮ ግልጽ ነው። ከንፈሬን ሳመኝ እያልኩ ነው። መንገድ ላይ እኮ ነው ያለ ነው። እየቀለድሽ ነው እንዴ? ሰን እየቀለድኩ አይደለም። የምትወደኝ ከሆነ ከንፈሬን ሳመኝ። ቤታችን ስንገባ ስምሻለሁ። አሁን ግን መንገድ ላይ ነው ያለ ነው። አላደርገው። አትወደኝም፣ አታስመስል። ሌሎች ሴቶች እንዳይኩ ብለህ አይደለም አስበ። ስሚ፣ ፍቅር የሚገለጸው በስርዓት ውስጥ እንጂ በስድነት ውስጥ አይደለም። እሺ ሰን ምንም ብትል ካልሳምከኝ ከዚህ አልንቀሳቀስ። በእኔ ታፍርብኛለህ አይደል? እኔ አንድ ወንድ ነሽ። የምታስፈልገኝ ደግሞ አንዲት ሴት እንጂ 40 ሴቶች አይደሉም። ካሉት ሴቶች አንቺን የመረጥኩሽ ስለማፍርብሽ ነው። አሁን ስርዓትሽን ያዥና ነይ ወደ ቤት እንሂድ። አይ ካልሽ ግን አይ ካልኩ ምን አይ ካልሽ ደግሞ ትቀሪያለሽ። እኔ ከአንቺ ጋር ህፃን የምጫወትበት ጊዜ የለኝም። ሰን እያናገርኩ አይደል እንዴ? ለምን ነው የምትሄደው?